ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላማችሁ ብዝት ይበል። እኔ ጋር ሁሉ ሰላም ነው። እንዴት ነው? ሁሉ አማን ነው ወይ? ወይኔ እናት የሳይክል ለነዳ መጥቼ ይኸው እዚህ ቁጭ ብያለሁ፣ ጫካ ማለት ነው። ልጆቼም ሳይክላቸውን አቁመው መጫወቻ ቦታ ሄደዋሉ ማለት ነው። እና ምርጦቼ እንዴት ናችሁ? ሰላም ነው? ሁሉ አማን ነው ወይ? እኛ ጋር ሁሉ ሰላም ነው። እናንተ ጋርስ? እስኪ እንግዲህ ያው ከሩቅ የሚጫወቱ ልጆች አሉ። እኔ ግን ሳይክል ልነዳ መጥቼ ያው ቁጭ ብያለሁ ማለት ነው። እንዴት ናችሁ? ሰላም ነው ወይ? ሁሉ አማን ነው ወይ? እኔ ጋር ሁሉ ሰላም ነው። እናንተ ጋርስ እንዴት ነው? አየሩ ትንሽ የተቀየረ ይመስላል። አየሩ እየተቀየረ ነው፣ ወደ ደመና እየተቀየረ ነው። ልጆቹስ እና ይሄን ይመስላል ምርጦቼ። እና ሳይክል እንግዲህ ለመንዳት እና እንዴት ነው? ሰላም ነው ወይ? ሁሉ አማን ነው ወይ? እንዴት ናችሁ? ጤንነት ምለውን ሁሉ ጠፋብኝ። ለምን ዞር አትልም ከዚህ ጋር? እኔ እንድቀርጽ በደንብ ምላሴ ላይ እንደቆመ ቁጠሩት በቃ። ወይ ጉድ ይገርማል። እና ይሄን ይመስላላችኋለሁ ምርጦቼ። እና ቪዲዮ እንድለቅላችሁ በየጊዜው ሰብስክራይብ፣ ላይክ፣ ኮሜንት አርጉ። ሁሌ እንግዲህ ያው ይሄ ማለት አይቀርም መቼም። እና ውዶቼ ደከመኝ፣ ሳይክል ነድቼ ድክም ብሎኛል። አሁን ቡና ምናምን የሚያቃብለኝ ቢኖር አሪፍ ነበርና ለማንኛውም እስኪ ያለውን ነገር አሳያችኋለሁ። ሰላም ውዶቼ፣ እንግዲህ ይኸው ዛሬ በቃ ይሄን ይመስላል ውሎዬ። ልጆቼ እየሮጡ እየሄዱ ነው በሳይክል። እንግዲህ ዝናቡ ቻው ቃስ በሉ ደግሞ። እኔ በዚህ በደረጃ ሸከሽኳለሁ፣ እነሱ በዚህ ይቀድሙኛል። መቼም ከአባታቸው ጋር ናቸው። እኔ ግን በዚህ ደረጃውን እስኪ ቁጠሩት ራሱ ስንት ብዛቱ ራሱ ወይ ረረረረረ። ያው ቀዝቃዛ ስለሆነ አሁን አየሩ ቅጠል የተባለ የለም፣ ዛፍ ብቻ ነው የቀረው። ዛፍ አያችሁት? አወይ እና ምርጦቼ መያዝም አቃተኝ ስልኩን። እዚህ ጋር ሳይክል መንፊያ ይዣለሁ በእጄ፣ ምክንያቱም ልጆቹ ጫካ ውስጥ ስለሚነዱ። ምንድን ናይ ባባ አችልም፣ ሳይክሉ ዳገቱ አወጣለም። ናይ ሂድ ባባ ሂድ። ናይ ቪዲዮ ነው እየሰራ ያለሁት። ቻው አባቴ፣ ድረስባቸው እሺ። ልጄ ዞሮ መጣ ተመልሶ። ቻው አባቴ። በዚህ እኔ ሳይክሉን ልሸከም ነው ወይስ? አያችሁ ጉራንጉሩ መንገዱ ራሱ የትኛው እንደሆነ ጠፋብኝ። እና ደከመኝ ማለት ነው። እርጅና መጣና ለዘፋኙ። እና ምርጦች ይሄን ይመስላል እንዴ። በዚህ ነው ለካስ። አይ በዚህ ከሆነማ ሩቅ አይደለም በዚህ ከሆነ። እና ምርጦቼ ይኸውላችሁ መንፊያ ይዤ ነው የምዞረው። ምክንያቱም ልጆቼ ጫካ ውስጥ ነው የሚነዱት ሳይክል። ለዚህ እኔ እንግዲህ ያው በእጄ ነው ያዝኩት። እዚህ መንፊያ ላይ ላድርገው እንዴ? እና ይሄ ግድ አሁን አይ ሰው ይለፍና እና ምርጦቼ ይሄን ይመስላላችኋል። ድክም ብሎኛል ሳይክል ነድቼ ከዛ ሳይክሉን ላኩ ማለት ነው። አይ ፀጉር ቀለም አቀባት ኤልሳ። ዝናብ እየዘነበ ነው። ጃኬቴ ላይ ታያችኋል ዝናቡ። እና ምርጦቼ ይሄን ይመስላላችኋለሁ። ውሎዬ እንደዚህ ይመስላል ማለት ነው።
አሪፍ ውሎ ነበር እላችኋለሁና እስኪ መንትን ጃኬቱ አነቀኝ። አሁን አሪፍ ነው። እጄን ደከመኝ እና ምርጦቼ እንዴት ናችሁ እናንተ? በተረፈው ሰላም ነው ወይ? ጤንነት ሁሉ አማን ነው ወይ? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ አሁን ሰመር ከገባ ገና መንዳት ሳይክል ሰመር ገባ ነው ይባላል። የዘነበ ነው ራሱ ክረምት በሉ። አሁን ክረምት እስኪ የቪዲዮ ሱስ እንጂ አሁን በዝናብ ሰው እየተቀጠቀጠ ቪዲዮ ይቀርጻል። የቪዲዮ ሱስ ነው እንጂ እንደዚህ ዝናብ እየቀጠቀጠኝ እና ይሄን ይመስላላችኋለሁ ውዶቼ። አትጥፉ። ዛሬ እንግዲህ ቪዲዮ ቀራጭ ሆኜ ይኸውላችሁ መኪና እንዳይደፈጥጥሽ ዜብራ ላይም በሉኝ እንጂ ምክንያቱም ቶሎ መሻገር ሲያቅተኝ መታ አርገውኝ እንዳልኩኝ ማለት ነው። እና ዝናቡ ምን ሆኖ ነው ዛሬ ደግሞ? ወይ እንደም ምቀኛ ነው። ኧረ አይባልም ግን በስመ አብ ላይ አይባልም፣ ነውር ነው። እንደዚህ አይባልም ምርጦቼ። እና እስኪ እናንተ አሁን እስኪ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ አርጉ እንደምታረጉ አውቃለሁና አመሰግናለሁ። ቶሎ ደግሞ ቪዲዮ እንድለቅ ምን ነው ጠፋሽ ኤልሲ? ምን ነው በሰላም ነው ወይ ናን አትሉም እንዴ? እና ወዶቼ ለማንኛውም ልጆቼ ከና አባታቸው ሳይደርሱ አይቀሩም። እነሱ ግን ያው እኔ ቃስ እያልኩ ቪዲዮ እየሰራው ስለሆነ ቃስ እያልኩ ነው ያለሁት እና በቃ ከደረሱም ቻው እላችኋለሁ ምርጦቼ። መልካም ጊዜ መልካም ምሽት ይሁንላችሁ። ፒስ ብያለሁ ነፍሶቼ። ልነሳና ሊያዘው መንገዴን ሰፈራችን ይሄ ነው። እስኪ ግን ማን እንደሚቀድም አላውቅም። ይቅርታ እንግዲህ የሞተር ድምጽ የመኪና ድምጽ ይረብሻቸዋል። ምክንያቱም አስፋልት ላይ ስለሆንኩ እና ለዛ ነው ድምጹ ትንሽ ረበሽ ያደርጋልና ይቅርታ እንጠይቃለን ስለሱ። ግን ማን ነው የሚቀድመው? እስኪ ሲደርሱ እነሱ ናቸው ወይ እኔ ነኝ የምቀድመው? አብረን የምናይ ይሆናል ምርጦቼ። እነሱ አልደከማቸው እኔ ይድከመኝ እንጂ። እና ውዶቼ ማን ቀድሞ እንደሚደርስ እናያለን። ደራሹ ማን ነው ቀድሞ?